አሁን ነገር ደግመሽ ይፈጠርሽኝ ያለሽው እኔ ደግሞ አንገቴ ላይ ስለት ይገባል እንጂ ህይወቴ ብዬ ያውም የመጀመሪያዬን አብርሃምን ልተው አልችልም። ገባሽ አይደለ? እንዴት አድርጌ ቀለል አድርገሽ እንዳሰብሽው አላውቅም። ላይክ አንቺ ታዩ ስትለኝ ምተው ወይ የሆነ ሰው አብረሽ ሁኚ ሲለኝ አብሬው የምሆነው ሰው አይደለም። ገባሽ አይደለ? እምወደው እማፈቅረው እማከብረው ለወደፊቱ ደግሞ ባሌ ብዬ የምመኘው ሰው ነው። ሶ እዚህ ጋር ቀለል አድርገሽ አብርሃምን ታዩ ብለሽ እንደ ባዳ አይደለም እንድታወሪኝ የምፈልገው። አብርሃም ለኔ ለወደፊቴም ባሌ ነው፣ ፍቅረኛዬም ነው፣ ሁሉም ነገሬ ነው። አንገቴ ላይ ስለት ይገባል እንጂ ከአብርሃም ጋር አልለያይም። አሁንም ይቅርታ እየጠየቅሽኝ ያለሽ ከአብርሃም ጋር ለማለያየት ከሆነ ትክክል አይደለሽም። ሰላም ማለት ነው። ጊዜሽንም ልጅነትሽንም ወጣትነትሽንም ዝም ብለሽ አባክን አብርሃምን የኔ ያረጋለሁ እያልሽ እየታገሽ ፍቅር ፈልጋው ሳይሆን ድራማ እየሰራችብሽ ነው። ይቅር ማለትም ፈልጋሽ አይደለም። አብርሃምን ከማንም በፊት ፍቅር ታውቀዋለች፣ ግን አትፈልገውም። አንቺን ድራማውን እየሰራችብሽ ነው እንጂ ግን አንቺ ንቂ፣ እንደ ሴት ንቂ ብዬ ነው ማስበው። አብርሃምን አገባለሁ ብለሽ ጊዜሽንም እድሜሽንም ብዙ ነገሮችን እያጣሽ ነው የምትጓዡ፣ ጨጓራሽንም ጭምር ተገልብጦ እኔዝ መዲያም ገልብጠዋለች። አንቺን ደግሞ አንድ አብርሽ የሚባል ሰው በኢትዮጵያ ወንድ ያለው እሱ ብቻ ነው። እንዲዎችን ትመስል ቆንጆ የምር ግን ቁንጅናሽን እንዲያረብ ብቻ አላቅማለህ ነፍስ ያስገባብሽ እንጀሮ የለሽም እንደው ድራማ ካልሆነ ውጭ ማለት ነው። እና የወዲፍ ባሊ ወዲፍ ምን ተበላሽ ጊዜውን ያቃጥልብሽ እንዲህ ያለ ጊዜ ማሳለፊያ